አዶናይ ደግሞ አዶናይ በጣም እኔ በጣም ነው የምወደው እግዚአብሔርን እዚህ ጋር ማሸት አልፈልግም። እግዚአብሔርን እኔ በጣም ነው የምወደው። ለምን በሉ ሁለቱም ያገናኛቸው ደግሞ እንጂ ውጣ በቃ ከሌላ በሌላ አውራ ከፋሚሊ ውጣ ውጣ በስርዓት ላውራቸው ወጣ እና የምወደው ለምንድን ነው? በጣም የዋ እኔ አላውቀውም በአካል ግን የዋ ይመስለኛል ሳየው አይደለ? ራይል በአካል ታውቀዋለች። የዋ ስለሆነ ያሳዝነኛል። በቃ ደስ ይለኛል። ቪዲዮ ላይ ሊመጣልን ነበር። ኧረ በእናትህ አንተ ውጣልኝ በመድኃኒዓለም። መቄዶንያ ወያኔ እኮ ነው። እንዴት አትነቁም? አልተሳካላቸውም እንጂ ሊዘርፉ ነበር የመጡ። በትግርኛ እኮ ከፍቶ አይተዋል እንዴት እንደሚዘን። ሴንሳቸው ያው ነው። ትግሬ ነው። ኢትዮጵያ ልታደርጓችን። ስለዚህ እንደውም እኔ ከትግሬ ጋር የማይላቀቅ ፋኖ ከቀጠለ ክልሉን እየዋደመ ከአብይ ጋር ተቧደኑና አጥፏቸው። እነዚህ ከትግሬ ጋር የቆሙትን ፋኖች አሳደበን መንጥራ አጥፋ። ያኔ ሰላም ታገኛለህ። ክልሉ ትራንስፖርት ይከፈታል፣ ትምህርት ቤት ይጠገናል፣ መንገድ ይሰራል ምናምን። ያለው መንግስትም ቢሆን እስከሚሄድ ድረስ ይሰራል። ቢያንስ እንኳ ገበሬው ማዳበሪያ ይቀርብለታል። ኬሚካል ቢሆንም እንኳ ያው ስለለመደ ስለማያበቅል ሆዱን እየበላ እንኳ ለጊዜው ካንሰር በ20 ዓመት ውስጥ እስከሚጨርሰው ጠግቦ ያለው። ዛሬ እኮ ገበሬ እኮ የሚበላው አማራን ጎዳም ብለው በየክልሉ አምራቹን ጠንካራውን ህዝብ አማራን አፈናቅለውት ዛሬ ኦሮሚያ ላይ የሚያርስ የለም፣ ኦሮሞ ተራበ። ዛሬ ሶማሌ ላይ የሚያርስ የለም፣ ሶማሌው ተራበ። ዛሬ አማራ ላይ የሚያርስ የለም፣ ጦርነት ነው፣ ራሱ አማራ ተራበ። ይሄንን እያየን ህዝባዊ አመፅ እናንሳ የሚል የሞኝነት ጨዋታ ነው። ትግሬ ነው የሚገባ። እኔ ፖለቲካ ስለማውቀው እኮ መረጃው ስላለኝ እኮ አትጃጃል። አማራ ህዝባዊ አመፅ አያስፈልግም። እንደውም አብይን እንደ ኮንዶም መጠቀም ነው፣ እንደ ፕሮቴክሽን መጠቀም ነው። እንደባለፈው ድራሻቸው እንዳጠፋናቸው ባንክና ታንኩን ደግፈን መምታት ወደ ቀይ ባህር መዝመት ነው። ቀይ ባህር ቢመለስ ብልጽግና የሚፈርስ መንግስት ነው። ብልጽግና ቀይ ባህርን ከመለሰው ለምን 20 ዓመት ሳይቀጥል? ቀይ ባህር እኮ ትልቅ ነገር ነው። ሁለቱ ወደብ እኮ ትልቅ ነው። አማራ ለምጽዋ፣ ኦሮሞች ለምጽዋ ብቻ ለምንድን ነው? ለአሰብ ብቻ እንዳትሄዱ፣ ለምጽዋ ጭምር ነው። ለኤርትራ መንግስት ዱላ ብቻ እንዲይዙ ነው የምንሄደው። ስንሄድ መሳሪያቸውን እናስወርዳቸዋለን። አንድ ጠመንጃ እንዳይዙ ማለት ነው። በእኛ ቁጥጥር ስር መሆን ያለባቸው። ትልቅ ህዝብ ነው እኮ ኢትዮጵያ። ተራ ናቸው እኮ እነዚህ። በታሪክ አጋጣሚ ነው መጥተው የተቆለሉ እነዚህ ኦሮሞ ሸሌዎች፣ ጀነራሎች በኤርትራ ትልቅ ተሸውደው ኦሮማይን አንብቡት እንጂ ያ ጦር የሚሸነፍ አይደለም። የአፋንድያ መንግስቱ ኃይለማርያም አመለጠ ተበተነ እንጂ እኮ ጀግና ህዝብ። አማራው መሪ ስላልነበር እዚያው እሱ ሲሄድ እየተዋጋ እዚያው ሞተ፣ ተበተነ። ግን መሪው የጦር መሪው ራሱ አማራ ቢሆን ኖሮ፣ ጀነራሎች አማራ ቢሆን ኖሮ በፍጹም ወያኔና ሻዕቢያ ይጠፋሉ እንጂ አይመጡም ነበር። ዛሬም አማራ የለም። አሁን በነብራኑ ጁላ ውስጥ የለም። እነዚህ ምሩከኛ ጀነራሎች ነገ ይፈረጥጣሉ። ትግሬ ልምድ አለ። ይሄ ፋኖ የሚሉት ደግሞ አብሬ እሰራለሁ እያለ መቃወም ያለበት አማራ እንዳታሳልፍ። ትግሬ የሚባል ስታገኝ እንታይ ሲል የወታደር ከፋኖ ጋር ካለ ና ምግብ ብለህ በመርዝ መግደል ነው። በጥይት ጠላት ነው። ቅበረው፣ ጓሮስ ደብቀው፣ ገለቀው፣ ቅበረው። እንዳትለቋቸው። እኛን ነገ ሊያጠፉን ነው የሚመጡ። ውሸታቸውን ነው። ጂብሲስ ነው እስከሚያነክሰው። ወንድሜ ትግሬ እነዚህ ወያኔና ሻዕቢያዎች ለእኛ ሊረዱ አይችሉም። ስለዚህ ከአብይ ጋር ቆሞ እነዚህ መዋጋት ነው። እንደው አሰርግጬ ነው የምነግርህ። ይሄ ካልሆነ ግን አማራም ይበተናል፣ ተመልሶ ይመጣል። አማራ ከኩርድ ህዝብ በላይ ተበትኗል። 45 ሚሊዮን እኮ ነው ኩርድ። አማራ ቁጥሩ ብዙ ስለሆነ እኮ ነው ተገሎ ያላደረበት ቀን የለም፣ ሳይፈናቀል የሚያድርበት ቀን የለም። ቁጥሩ ብዙ ስለሆነ ነው። እንደ ትግሬ ቢሆን ኖሮ ዛሬ አማራ የሚባል አልቋል። እንኳን ሌላ ኦሮሞ ራሱ በቁጥር ትንሽ ነው። እንደ ኦሮሞ ቢሆን ኖሮ አልቋል። አማራው በኢትዮጵያ ክፍል ኢትዮጵያ ማለት ራሱ አማራ ነው። ተገሎ ያላለቀው ብዙ ስለሆነ ነው የምላቸው። ሳይገደል አያድርም። በቀን 10 አማራ ሚኒመም 7 አማራ ይሞታል በኢትዮጵያ ውስጥ በቀን ነው የምላቸው። ሌላ ደግሞ ተወልዶ ያድራል። በግፍ የሚገደለው የምታዩት በጭካኔው አንገቱ የሚቆረጥ አማራን ኢትዮጵያ ውስጥ መግደል ህጋዊ ነው፣ ማንም አይጠይቅም። ፋኖ የአማራ ኮዝ ቢይዝ ኖሮማ ወለጋ ላይ ነበር ሲገሉ ሲጨፈጭፉን የሚታጠቀው።
የአብይ መንግስት አስጠብቆ ከመጥቶ እኮ ጠላውን ሲጠጣ ነው። መሳሪያን አውርድ ሲባል እነሱ ታርቀው ሲመጡ እኔ ያሉ አልጠፉም ትግሬዎች እያልኩ ህዋት አልጠፋም እያልኩ ሲመጣ እኮ ነው ዘሎ የገባ። ታጋይ መሰለ እንደ ፋኖ ያማራ ፋኖ እኮ ያማራ ታጋይ አይደለም። ባይዘው ጥቂቶች ናቸው ከወለጋ የተረፉ ከስራ ላይ የተባረሩ ከንግድ ላይ የተባረሩ ወጣቶች በትግሬ የተማረሩ ናቸው በእውነተኛ እየተዋጉ ያሉት እንጂ እኮ ጠቅላላ ያ ጠመንጃውን አብይ አውርድ ስላለው ጫካ ገባ እየፈረጠጠ አማራና ጠመንጃ ነፍስ ምግብና ሆድ ስለሆነ ለአማራ ጠመንጃ ታውቁታላችሁ። ለዚህ ነው አዋግቶት አውርድ ሲል እኔም ደግሞ ቀሰቀስኩት ግባልኩት ገባ። እንደ እውነቱ እኮ ፋኖ ተኮሰ መሪን ያጣው ተኮሰ ክልሉን ያዘ። እነ ዘመነ መጡና አረጉት። አሁን እንደውም ማስረሰ ማራ ዳምጤ ደግሞ መግለጫ እየሰጠ ነው። መንግስት ሰራተኛን እንመታለን እያለ ነው። አየው ወንጀል እየገባ ነው። አንተ ሰውዬ ህግ አዋቂ ነህ፣ ወንጀል እየገባ ነው። ነገ ሰላም ሲመጣ እነዚህ ሰዎች ወደ ፍርድ ቤት የሚቀርቡ ናቸው። ብዙ መምህር ተገሉ፣ ብዙ ተማሪ ገሉ፣ ብዙ ፋኖች ሙተዋል በሴራ ብዙ ወጣቶች ተረሽነዋል። ነገ ሰላም ሲመጣ ታዩታላችሁ። አማራ ክልል አንደኛ ደም መመለስ ይባላል። አሩን የሚበለው አማራ ራስ በራሱ ይሄን ያረጉብን ማን ነው ስትሉ ወያኔና ሻዕቢያ ትግሬዎች እና አብይ ናቸው። አብይም አፍኖ ፕላኑን ነግረን መረጃውን ከፍለን አምጥተን ስሙን ስንል እምቢ አላቸው። ይሄው ዲሴምበር ላይ መጠን የዛሬ 3 ዓመት ከምናምን ነገርናቸው። እኔ እኮ ሪሃብ ነው የምሰራው። አቢዩዝንም አውቀዋለሁ። ተረዳሽ? አድራሻውን አጥፍቶ ነው ያለው። በዚህ ደረጃ አንዴ በእምበል በዚህ ደረጃ አንዴ ቆይ በዚህ ደረጃ እኔ እንደዚህ አድርጋት እንደዚህ ፍጠራት እንደዚህ ያልኩትም ነገር የለም። ቲጂ ግን ያስመሰልሽው ምን መሰልሽ ነው? እሰይ ተመታች ውሸት ነው ምናምን የራስሽን ጭምር አታች አድርገሽ ይሄ ትክክል አይደለም። አማርኛ አልሻላልኩም። ነገር አጠምጥሙ ስትሪት አላልኩም። አፌ ውስጥ ወርዳ ትክተች አላልኩም። ያልኩት እኔ መስማትና ማዳመጥ ይለያያል። ነው መስማትና አማርኛ ማዳመጥ ይለያያል። ሴት ልጅ ነች መመታት የለባትም። ህግ እንጂ የሚያድናት እኔና አንቺ ቤት ከፍተን 300 500 ሰው ይዘን ስላለፈለፈን ፍትህ አታገኝም። ፍትህ የምታገኘው በህግ ነው። እንዴት እቺ ልጅ ወደ ህግ እንውሰዳት? እንዴት ነው ይሄ ልጅ በህግ መጠየቅ የሚቻለው ወደሚለው ሶሉሽን ይገባል እንጂ እዚህ ጋር ስላለ እመኚ ኔክስት ዊክ ይሄንን ወሬ ያታወሩት ማናችሁም። እኔ እኮ ሚዲያ ላይ ያለው ሰው ነኝ አውቀዋለሁ። ብዙ ታሪክ ህዝብ እንደ ህዝብ እንኳን ህዝብ አልቆብን ከ3 ቀን በላይ የሚያወራ የለም። ገባሽ? ስለዚህ ወደ መፍትሄው ነው እንጂ እዚህ ጋር የተለየ ሐሳቢ ለመምሰል እዚህ ጋር የተለየ እንትን ለመምሰል ትክክል አይደለም። እኔ ሴት ማሪ እኔ ለማንም ሐሳቢ ሆኜ እንዲህ ሳሽለጠለጥ የምታውቂኝ ሶሻል ሚዲያ ላይ አታውቂኝም፣ አላቅሽም። ሶ ፕሊዝ ዶንት ሜክ ኢት ሉክ ላይክ እኔ አንቺን ቢኒ ኖ አንቺን አታክ ያረኩሽ አንቺ ላይ ያረኩ አይደለም። ጀስት እመኛት ዳትስ ህግ ለምን አልሄደች ምናምን አይደል ለሞራሏ ስለምታየው እዚህ ጋር ለሞራሏ እቺ ልጅ እንድጠነክር። አሁን እኮ ችግሩ እኔ ያለቀስኩበት አሳዘነችኝ። እኔ እሷን ሆኜ በሷ ቦታ ሳይ አሳዘነችኝ። ለሞራሏ እንኳን ማንጨነቅ ህዝቦች መሆናችን ለምን ህግ ቦታ አትሄድም? ለምን እንደ ትንሽ ነገር አረግሽ እንጂ አንቺ ፈረድሽባት ወይ ምናምን ብዬ ነገር አጠምጥሙ። ቢኮዝ ራሳችሁን እንትን ለማድረግ ነገር አም ጀስት ሴይንግ ሴት ስለሆንሽ ብቻ